እንዘክራለን። የተቸነከረውን የተወጋውን ጎኑንም በአይነ መንፈስ በአይነ ሕሊና እንመለከታለን። እሱ ራሱ በቅዳሴውም እነዚያን ሞተከ እግዚኦ ወትንሣኤከ እንድንል ዜንው ብሏል። ንግሩ ሞቴን መሰቀሌን ግርፋቴን ሁሉ ተናገሩ፣ አዘክሩ፣ አስቡ ሲል ነው። ስለዚህ በዚህ በአጭር ጊዜ የተወሰኑ ነገራት እግዚአብሔር እንነጋገራለን። እንግብፅ ጸዋዕክዎ ለወልድየ ልጄን ከግብፅ ጠራሁት። ይህንን ቃል የተናገረ ነቢዩ ሆሴዕ ነው። ከደቂቀ ነቢያት አንዱ ነው። ነቢያትን መጽሐፍ እስትንፋሰ እግዚአብሔር ይላቸዋል። እስትንፋሰ እግዚአብሔር፣ ልሳናተ እግዚአብሔር። ነቢያት የእግዚአብሔር አንደበቶች ናቸው። እግዚአብሔር የሚናገርባቸው አንደበት ናቸው። ሰው የሚናገረው በልሳኑ ነው። ለዚህ ነው ነቢያትን እስትንፋሰ እግዚአብሔር ይላቸዋል። እግዚአብሔር የሚያደርገውን ሁሉ በነቢያት ነው የተናገረው። ወይነግር አምሳለ ዘእምትካት ይከስት በምሳሌ አፉየ ብሎ ከጥንት ጀምሮ ከዘመነ ኦሪት፣ ከዘመነ ሊቃውንት፣ ከዘመነ ካህናት ጀምሮ በምሳሌ ይናገራል፣ ትንቢት ያናገራል፣ ራእይ ያሳያል። በማን አድሮ? በነቢያት አድሮ። ታዲያ ይህ ነቢይ እግዚአብሔር ወልድ በለበሰው ሥጋ ከእናቱ ጋር ሆኖ ወደ ግብፅ ሲወርድ አልነበረም፣ አላየም፣ በዘመኑ አልነበረም። ነገር ግን እንደነበረ ሆኖ እንዳየ ሆኖ እንደተሰደደ ሆኖ ይህንን ቃል ተናገረ። እንግብፅ ጸዋዕክዎ ለወልድየ ልጄን ከግብፅ ጠራሁት። የጠራው እግዚአብሔር አብ ነው። ተጠሪው እግዚአብሔር ወልድ ነው። እግዚአብሔር ወልድ ዓለም ሳይፈጠር ይህ ስም ነበረ። ዓለም ከተፈጠረ በኋላም ነበረ። ወደዚህ ዓለም ሲመጣ እግዚአብሔር ወልድ ስመ ተፋልሶ የለበትም። ቅድመ ዓለም እግዚአብሔር ወልድ ነው፣ ድኅረ ዓለምም እግዚአብሔር ወልድ ነው። በሌላው መድኃኔ ዓለም እንለዋለን፣ የዓለም መድኃኒት ነውና። አማኑኤል እንለዋለን፣ እግዚአብሔርና ሰው አንድ ሆኗልና። አማኑኤል አምላክ ወሰብ እግዚኦ ገብር፣ ሰውም አምላክም ማለት ነው። አማኑኤል ማለት ኢየሱስ እንለዋለን፣ አዳይ መድኃኒት ነውና። እግዚአብሔር አብ ልጄን ከግብፅ ጠራሁት። ብዙ ሀገር ነበር፣ ብዙ አህጉር ነበር። ለምን ወደ ግብፅ ተሰደደ? ትንቢት ተነግሯል፣ ምሳሌ ተመስሏል፣ ምስጢር አለው። በተለይም በነቢዩ በኢሳይያስ አድሮ ናሁ እግዚአብሔር ይመጽእ ይነብር ዲበ ደመና ቀሊል ወይ ይወርድ ውስተ ምድረ ግብፅ ወያለቀልቅ ገብረ እደዊሆሙ ለግብፅ ተብሎ ተነግሯል። ትንቢተ ኢሳይያስ 19:1 ላይ እነሆ እግዚአብሔር በፈጣን ደመና በብርሂት ደመና ተጭኖ ወደ ግብፅ ይወርዳል። በደመና ሆኖ ወደ ግብፅ ይወርዳል። ወያለቀልቅ ገብረ እደዊሆሙ ለግብፅ በእጆቻቸው ሰርተው እንጨቱን ጠርበው ድንጋዩን አለዝበው ምስል መስለው በወርቅ
በብር አስጊጠው የሚያመልኳቸውን ጣዖታት ይሰብራል ተብሎ ትንቢት ተነግሮ ነበር። ስለዚህ ወደ ግብፅ ወረደ። ዳግመኛም ግብፅ ወትከውን አሐቲ ሀገር ምጽዋኦ ለእግዚአብሔር ተብላ ትነገር ነበርም ትነገራለች። የእግዚአብሔር ማደሪያው መሰዊያው ናት ብሎ ነቢዩ ትንቢት ተናግሯል። ቅድመ መዘምራኑ ኢየሱስ ብሩት ተስፋሆሙ ለስዱዳን ይሉ ነበረ። ነግድ ወፈላሲን ዘውቱ ሕፃን ኢየሱስ መጻተኛ እንግዳ ሕፃን ሆኖ ወደ ግብፅ ወረደ። እሱ ዓለም እኮ ነው። ለምን ተሰደደ? ለሊሁ ዓለሞሙ ወለሊሁ ተላሆሙ ወለሊሁ ፍስሐሆሙ። እሱ አሐዚ ዓለም በራሁ ሁሉ ሕዝብ ውስተ እዴሁ። ዓለም ሁሉ በመዳፉ የተያዘ የተጨበጠ አምላክ ሲሆን ተሰደደ። አምላካችንን ወደ ግብፅ ወረደ። ስደት የመጀመሪያ አይደለም። ተስፋሆሙ ለስዱዳን የተሰደዱትን ወደ ሀገራቸው እንዲመልስ እሱ ተሰደደ። ኢየሱስ ግፉ ምስካዮም ለግፉዓን ለሚገፉት መሸሸጊያ፣ መጠለያ፣ መመኪያ፣ ተስፋ እንዲሆን እሱ ተገፋ፣ መገፋትን ተቀበለ። እግዚአብሔር ማህደር ዘአልቦ ከመ ነዳያን እግዚአብሔር ምንም እንደሌላቸው ድሆች ቤት እንደሌላቸው ሆነ። ነገር ግን እሱ ዓለም ነው፣ እሱ ሀገር ነው፣ እሱ ከሁሉም በላይ ነው። አምላካችን እግዚአብሔር ትሕትናውን ሲያሳይ ነው፣ ቸርነቱን ሲገልጽ ነው። እሱ ባይሰደድ ኖሮ የእኛ ስደት ዘላለማዊ ይሆን ነበረ። እሱ ባይራብ ኑሮ የእኛ ረሃብ ዘላለማዊ ሊሆን ነበር። ነገር ግን በእሱ ስደት እኛ ወደ ርስታችን ተመለስን። በእሱ መራብ እኛ ጠገብን፣ በእሱ መጠማት እኛ ረካን፣ በእሱ መራቆት እኛ አጌጥን። በእሱ መራቆት እኛ አጌጥን። በዚህም ዲበ ደመና ቀሊል በደመና ተጭኖ ነበር ወደ ግብፅ የወረደው። እሱን ንጹሕ ዝናብ ይለዋል፣ እሷንም ደመና ዘበአማን ይላታል። እንዲያውም እውነተኛይቱ ደመና ይላታል። እውነተኛው ንጹሕ ዝናብ ያለባት ፈጣን በረይት ይላታል። እመቤታችን ልጇን አዝላ ተሰደደች፣ የሚበላውን ይዛ ተራበች። ዓለምን ሁሉ የሚያረጋጋውን ልጇን ይዛ እሷ ግን አለቀሰች። አይቴኑ መልአክ ዘአብሰረኒ ብካየ ይርአይ ወይርዳአኒ አልቦ ሰብእ ዘያምረኒ አለች። ያ ተፈሲ ፍሲት ኦ ምልዕተ ጸጋ ናሁ ትጸንሲ ወትወልዲ ወልደ ብሎ የምስራች የነገረኝ ያበሰረኝ ያረጋጋኝ ያጽናና ያ መልአክ ወዴት አለ አለች። በግብፅ የግብፅ መከራ ሲያገኛት ሰዎች ሲዘብቱባት፣ ሲርባት፣ ሲጠማት ይህን ነው የተናገረችው። አልቤ ሰብእ ዘያምረን የሚያውቀው ሰው የለኝም። ብካየ ይርአይ ወይርዳአኒ ልቅሶዬን አይቶ እንዲረዳኝ ያ መልአክ የት አለ? ያ መልአክ አሁን ይምጣ አለች።
ዛሬ ታዲያ ይህንን የምናስበው እናታችን እመቤታችንን ይህንን መከራ አሳልፋለች። እንዘት አንትኪ ከመዝ አባላቱ በሲር ናዘዛ ወይ ቤላ በቃሉ ጡም ይረከበኪ ተድ ወደ መርኩ በእንቲአየ ትብኪም እናቴ ሆይ ስል አታልቅሺ አለ። ናዘዛ አረጋጋት። ሌላ የሚያረጋጋ የለም እኮ ዓለም በሐዘን ላይ ሐዘንን በመከራ ላይ መከራ ነው የሚጨምረው። ሱጉ ናዘዛ ወይ ቤላ በቃሉ ጡም አረጋጋት፣ አጽናናት። ዛሬም በስደት ዓለም ያለነው በመከራ ዓለም ያለውና አምላካችንን በምሕረቱ ሁላችንን ያጽናናን። በረከቱ ቸርነቱ አይለየን። ስለዚህ ይህ በዓል አባቶቻችንን ይህ በዛሬው እንዲከበት ትልቅ ስርዓት ነው የሰሩት። ምክንያቱም ስደቱን ስናስብ ወደ በኋላ ልደቱን እናያለን። ልደቱን ስናይ ጽንሰቱን እናያለን። ምክንያቱም ይህ ዓለም ድህነት የዚህ ዓለም ድህነት የተገኘው በክርስቶስ ሰው መሆን ነው፣ በአማኑኤል ሰው መሆን ነው። አይቴሃሉ ንጉሠ እስራኤል ዘተወልደ ለእስራኤል የእስራኤል ንጉሥ ወየት ነው የተወለደው እያሉ በልደቱ ብዙ ሰዎች መጥተዋል፣ ነገሥታቱ መጥተዋል። ብዙዎቹ የሚያሳድዱ ነበሩ፣ ብዙዎቹ ደግሞ የሚያከብሩ ነበሩ። ልደቱን ብዙዎቹ ይመኙ ነበረ። ኮከበ ርኢነ ወመጻኢነ ከመ ንስግድ ሎቱ ብለው ኮከቡን እያዩ ለ2 ዓመት ያህል ተጉዘው ነበር የመጡት የተወለደበትን በዓት ለማየት ወርቁን ዕጣኑን ይዘው። ሌሎች ደግሞ አሳዳጆች ነበሩ። በዚህ ምክንያት 3 ዓመት ከ6 ወር በግብፅ ቆይታለች እመቤታችን ልጇን ይዛ። 3 ዓመት ከ6 ወር በራእዩም ላይ ዮሐንስ እንደጻፈው 12 ላይ ጽፎታል። እንዘ ትትዓቀብ 10 ወክልኤተ ምዕተ ወስሳ ዕለተ ዘአስተዳለወ ላቲ እግዚአብሔር ብሎ ባለ ራእዩ ጽፏል። ዮሐንስ 12:6 ላይ የሚገኝ ነው። በኩሉ መዋዕል። ስለዚህ በስደት ላይ መልካም ነገር አይኖርም። በስደት ላይ መከበር የለም። ነገር ግን ወደዚህ ዓለም የመጣው ለመንገስ አይደለም፣ እኛን ለማክበር ነው። እሱ ዝቅ ብሎ እኛን ወደ ላይ ለማክበር ነው። እሱ በመስቀል ነግሶ በመስቀል ሆኖ እኛን ለማንገስ ነው። እሱ ራሱ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ፣ እኔ በመስቀል ላይ ነግሻለሁ ብሎ ጽዮንን በሁለት ይተረጎማል። እመቤታችን በማኅፀነ ማርያም እንደነገሰና በመስቀል እንደነገሰ እሱ ራሱ ተናግሯል። ስለዚህ ወገኖቼ አምላካችን እግዚአብሔር ለእኛ ይህን ፍቅር አሳይቷል። ለእኛ ይህን ትሕትና አሳይቷል። ለእኛ ይህ ሁሉ ለእኛ አርአያ ቤዛነት ነው። ጻማ መስቀሉ ክርስቶስ አርአያ ኮነ ለኩሉ
መሰደዱ ለእኛ አብነት ነው። መራቡ ለእኛ ቤዛነት ነው። መሰቀሉ ግርፋቱ ለእኛ ቤዛ ነው፣ ለእኛ ካሳ ነው። ስለዚህ ዕለቱም ዕለተ ዓርብ ነውና የተሰደደው፣ የተሰቀለው፣ የተገረፈው፣ የሞተው፣ የተነሳው፣ ያረገው ኋላም የሚመጣው አማኑኤል ነው። ኋላም የሚመጣው አማኑኤል ነው። በዛሬው ዕለት ስደቱን የምናስበው አማኑኤል ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ። ከእኛ ጋር ያልነበረበት ጊዜ ነበረ። 5500 ዘመን ከእኛ ጋር በረድኤት ከእኛ ጋር ነበረ። ለዚህ ነው ነቢዩ ርእስዮ ሕዝብየ ለዘኢኮነ ሕዝብየ ርእስያ ፍቅርትየ ለእንተ ኢኮነት ፍቅርትየ ይላል። 5500 ዘመን ወገኖቹ ያልነበረኛል ወገኖቹ አደረገን። ወገኖቹ ብቻ አይደለም ልጆቹ አደረገን። አባት ብለን እንጠራው አደረገ። ነቢያት እግዚእነ አምላክነ እያሉ ነበር የሚጸልዩት። እኛን ግን እንዲህ ነው ያለው፣ ስትጸልዩ ከመዝበሉ፣ ስትለምኑ፣ ስትጸልዩ፣ ስታስቡ እንዲህ በሉ። ማን? አቡነ ዘበሰማያት፣ በሰማይ ያለ አባት። ወበእንተ እበይከ ትትሜሰል በልዕልና በደመና፣ ስለ ልዕልናው ነው በሰማይ አለ የምንለው እንጂ ምኑ ነው? ውስተ ኩሉ በሀብርቱ መለኮቱ፣ አገዛዙ ምልአቱ አይወሰንም። ከታች በርባሮስ ላይ ጽርሐ አርያም አይወስኑትም። ነገር ግን ስለልዕልናው ሊቁ ስለልዕልናው በሰማይ አለ እንላለን። በምድር የሞላ ነው፣ በሁሉ የሞላ ነው። ታዲያ ምኑ የሆነው አምላክ ነበረ ውሱን ሆኖ የተሰደደው። ረቂቁ ነበረ ግዙፍ ሥጋን ለብሶ የተሰደደው። የማይታይ መንፈስ ረቂቅ የሆነው አምላክ ነበረ የተሰደደው። የማይራበው የማይጠማው ነበር አምላክ ስለኛ ብሎ የተራበው የተጠማው። ሙሉ አምላክ ውሱን ሥጋን፣ ረቂቁ ግዙፉ ሥጋን፣ መንፈስ ረቂቅ የማይታይ አምላክ ግዙፍ ሥጋን ሆነ። ከመላእክት ርቀት የእግዚአብሔር ኃይል ርቀቱ ይበልጣል። የመላእክት ተፈጥሮ ነው። የነፍስ የመላእክት ተመሳሳይ ነው። የነፋሳት ርቀት ከመላእክት ያንሳል። ስለዚህ ወገኖቼ ታዲያ አምላካችንን ትዕግስት ዘመጠነዝ ትዕግስት ፍቅር ዘመጠነዝ ፍቅር ምድርስነ ጸውሮቶ ለኢየሱስ ትዕግስቶ። ይህን ያህል ትዕግስት ምን ያህል ትዕግስት ነው? ትዕግስቱን በስደቱም ያየነው ትዕግስት፣ በስደቱም ትዕግስቱን አይተናል። በስቅለቱም ትዕግስቱን አይተናል። 33 ዓመት በምድር ሲመላለስ በሰራው ስራዎች ሁሉ ትዕግስቱን አይተናል፣ ፍቅሩን ተመልክተናል። ርቡኬ ዘከመ አፍቀረነ እግዚአብሔር። እግዚአብሔር ምን ያህል እንደወደደን እስኪ እዩ። ዮሐንስ እንደተናገረ ምን ያህል ልክ የለው መስፈርት የለው። ይህን ያህል አይባልም። እግዚአብሔር ለእኛ የሰጠን ፍቅር የወደደን ፍቅር እስከ ወልዶ መጠወ ልጁን እስከሚሰጥ ድረስ። ማንም ሰው ገንዘብ ሊሰጥ ይችላል እንጂ ልጁን የሚሰጥ ሰው አይኖርም። እንኳን ዛሬ ለሞት ለሕማም ይቅርና አስተምር ቢሉት እኮ ብዙ ሰው አያስተምርም። በተለይ ቅድም ሲነገር ነበረ የቤተ ክህነት ትምህርት ዲያቆን ለመሆን ቄስ ለመሆን ልጁን ይህን ያህል ሁሉ አያስተምርም። እግዚአብሔር ግን አይደለም። ስለዚህ እስከ ወልዶ መጠወ
ልጁን እስከ መስጠት ድረስ ለእኛ ብሎ እንዲሰደድ ለእኛ ብሎ እንዲራብ ሁሉ እግዚአብሔር አብ በዚህ ፍቅሩን ለእኛ ገልጾልናል። ወገኖቼ ታዲያ የእኛስ ፍቅር ዛሬ በምን ነው የሚገለጸው? የእኛ ፍቅር ዛሬ ሊገለጽ የሚችለው እንደ ሕጉ እንደ ትእዛዙ መኖር ስንችል ነው። ምን ተፈቅድ ዘማቤክሙ ዘእንበለ ታምልኩኒ ኪያየ ወትቀቡ ትእዛዝየ። እኔ ከእናንተ ምን እሻለሁ? እግዚአብሔር እኛ ነው ከእግዚአብሔር ብዙ ነገር ምንሻው። ምግብ እንሻለን፣ ልብስ እንሻለን፣ ጤና እንሻለን። ማንሻው ነገር የለም። ምንትብከ ዘይነሳእከ እምካልእከ ወምንትብከ ዘይኮነ ውሁበ ለከ። እኛ ከራሳችን ያገኘነው የለም። ያገኘነው አካል ዘአክልን ጭምር እጅም እግርም ዓይንም አፍንጫም ከእግዚአብሔር የተገኘ ነው። ታዲያ አምላካችን ምን ተፈቅድ ዘእምኀቤክሙ ወትቀቡ ትእዛዝየ፣ ትእዛዜ እንድትጠብቁ እንድታመልኩኝ እንድታመሰግኑ ነው የምፈልገው። እንድታመሰግኑ በተለይ እግዚአብሔር አምላክ ምስጋና ይወዳል። ምስጋና የባህሪው ነው፣ ጎሎበት አይደለም። ቅድመ ይፍጥር መላእክተ ለቅዳሴ ተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። ሰማይ ሳይዘረጋ ምድር ሳይነጠፍ መላእክት ኪሩቤል ሳይፈጠሩ በባህሪው ምስጉን ነው። ጎሎበት እንዲያመሰግኑት የተፈጠረ ፍጥረት የለም። ክብሩ እንዲወርስ የተፈጠረ ፍጥረት ነው ያለው። ክብሩ እንዲወርስ ነው። ታዲያ እግዚአብሔር አምላካችን ምስጋና የባህሪው ነው። ሰዎችን የተፈጠረ ለምስጋና ነው። ዛሬ ዓለም ዘፋኝን አድናቂ ዓለም ነው ያለው። ዘፋኝን አድናቂ ዓለም ነው ያለው። ምስጋናን የሚያደንቅ የለም። ቅዳሴውን፣ ማህሌቱን፣ ኪዳኑን፣ መዝሙሩን የሚያደንቅ ዓለም የለም። እንደውም ይህንን አይወድም ዓለም ዛሬ። ይህንን ዓለም አይወድም። ስለ ቅዳሴው ስለ መዝሙሩ ዓለም አይገድም። ዛሬ ዓለም አንዱን ዘፋኝ አሁን ሁሉ ሰው እገሌ ቢሉት አላውቃቸውም እንጂ የማያውቁ ሰው አይኖርም። አድናቂ ነው። ግን መምህር እገሌን ግን ቢባል እዚህ አንድ 3 4 ምናምን ላያውቁት ይችላሉ። እና እናመስግን። ሰንበት ትምህርት ቤት መማር፣ ልጆችን ማስተማር፣ እንደ ስርዓተ ቤተክርስቲያን መኖር ያስፈልገናል። ዛሬ አሁን ሊቃውንቱ ከትናንት ጀምሮ ሲያመሰግኑ በእውነት ደስ አይልም። ኢትዮጵያን ልዩ የሚያደርጋት እኮ ነው። ይህ ምንጭ የተቀዳው መዚህ ነው። እዚህ አክሱም ከቅዱስ ያሬድ ምንጭ የሚቀዳ እኮ ነው በእውነት። እሱ ራሱ ዋይ ዜማ ዘሰማይት በሰማይ መላእክት ቅዱሳን እንዘ ይብሉ ቅዱስ ቅዱስ እግዚአብሔር መላእ ሰማያተ ወምድረ ቅዱሳተ ስብሐቲከ ብሎ የነቢዩ የኢሳይያስ ቃል የተናገረ በሰማይ የሰማሁት ምስጋና ምን ያምር ምን ይደንቅ ያለው እኮ እንደው እግዚአብሔር ማመስገኑ እንዴት ይደንቃል! እንዴት ደስ ይላል! እንዴት የአእምሮ የህሊና መንፈስ እኮ ነው ወገኖቼ። እና ስለዚህ እግዚአብሔር አምላካችንን በእውነት ሰዓት የሄደ ነው። ቅዳሴ አለ። ብፁዕ አባታችን አቡነ ሕርያቆስን ቃለ ምዕዳን ትምህርት ስለሚሰጡ እንዲያው በጣም አመስቼ ካስበው በሌላ ቀን አልጋብዝም እንዳይሉኝ መጠንቀቅ ስላለብኝ ነው። እግዚአብሔር አምላካችንን እስከዚህ ሰዓት ድረስ በሰላም ስለጠበቀን፣ ስላስተማረን፣ ስለገሰጸን፣ ስለመከረን ስሙ የተመሰገነ ይሁን። በሚመጣው ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር። ይቆየን።